በዚህ መስኮት ለምትመለከቱት ሁሉ ዛሬ ወደዚህ የመጣንበት ዋናው ዓላማ እህታችን መሰለች በጣም ጠንካራና አቅም ያላቸው መዝሙሮችን ስታገለግል ቆይታለች። አሁን ደግሞ አራተኛውን አልበም እያወጣች ነው። መዝሙሩ ደግሞ በዚህ ጊዜ በሞላ ደቡብ አፍሪካና በሌሎች ቦታዎችም ከሚሰበከውና ሊሰበክ ከሚገባው መልእክት ጋር አብሮ የሚሄድ ነው። ማራናታ የሚለው ሙሽራይና የሚለው የቤተ ክርስቲያንም ድምጽ ነው። አንድ ጥቅስ አነብና እነሆ በቶሎ ይመጣለሁ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ናቸው አለኝ። ይሄ መዝሙር ቤተ ክርስቲያንን ስለ ጌታ ዳግም ምጽአት የሚያሳስብ መዝሙር ነው እና ማንም ሰው ይሄንን መዝሙር ገዝተው ሌላ ደግሞ በበዓሉ ላይ በመገኘት ደስታውን እንዲገልጥ እንዲገኝ እንዲባረክ ላሳስብ እወዳለሁ። ዘመናችሁን እግዚአብሔር ባርክ። ከማርች 14 እስከ 16